ዓለም ጋር ጎን ለጎን እየተራመድን እያለን ሌላው ዓለም ፈጥኖ እኛ የቀረንበትን ጉዳይ ባጭሩ ወደ ኋላ መንሸራተት ብለን እንወስደው እንችላለን። ወይም ደግሞ ከሌላው ባነሰ ፍጥነት መጓዝ አብረን እየተጓዝን ይሄኛው ከፈጠነ የኛ ቀስ ያለ ከሆነ በመሃላችን ያለው ክፍተት እየጨመረ ይሄዳል። ወይም ደግሞ በአንድ ሀገር ውስጥ በፍላጎትና አቅርቦት መካከል ያለ መራራቅ የምንፈልገው ነገርና ያ የምንፈልገውን ነገር የምናሟላበት አቅም እየቀነሰ መሄድ ያንዳንዶቹ የተሟላ የሆነ ያንዳንዶቻችን እያነሰ መሄድ ማለት ነው። ይሄ በድምር ሲታይ ሀገራዊ አቅሞች ሲዳከሙ ሀገራዊ አቅሞች ዲኬ ሲያደርጉ ሪስፖንድ ማድረግ እያቃታቸው ሲሄድ የሚያጋጥም ውስንነት ነው። ይሄን በመደመር መንግስት አይስ ይላቸዋል። አንደኛው ኢንስቲትዩሽናል ዲኬ ነው። የተቋማት የስርዓት መበስበስ፣ የተቋማት የስርዓት መዳከም፣ የተቋማት የስርዓት ቀጣይነት መመታት ኢንስቲትዩሽናል ዲኬ አንዱ ምክንያት ነው። ይሄን በምሳሌ እናንሳ። ኢትዮጵያ ውስጥ ባለፉት 100 ዓመታት 3 ገደማ ስርዓቶች ነበሩ። የመጀመሪያው የሞናርኪ ነው፣ የፊውዳል ስርዓት ነው። የፊውዳል ስርዓት ኢትዮጵያ ውስጥ የወሰደውን ጊዜ ወስዶ ሲቆይ የመጣው ለውጥ የመጀመሪያው ስራው የፊውዳል ስርዓትን ማፍረስ ነው የነበረው። ከፊውዳል ስርዓት ሪፐብሊክ ስንሆን የሪፐብሊክ ዋነኛ ተግባር የነበረው የፊውዳል ስርዓትን ተቋማት ማፍረስ ነው። ምክንያቱም የፊውዳል ስርዓት መከላከያ ሚኒስቴር የሪፐብሊኩ መከላከያ ሚኒስቴር መሆን አይችልም። የፊውዳል ስርዓት የመሬት ፖሊሲ የሪፐብሊኩ መሬት ፖሊሲ መሆን አይችልም። የሪፐብሊካን ስርዓት የገንዘብ አጠቃቀም ስርዓት ወይም የገንዘብ ህግጋቱ ለሪፐብሊኩ ሊሰራ አይችልም። ማፍረስ ነው የነበረው። ማፍረሱ እስከ መግደል ይሄዳል። ከዚያ ሪፐብሊኩ በወጉ ሳይደረጅና ሳይቋቋም በነበሩ ፈተናዎች ቆይቶ ደግሞ የፌዴራል ስርዓት መጣ። የፌዴራል ስርዓት ዋነኛ ዓላማ የነበረው ሪፐብሊኩን መስበር ነው። የሪፐብሊኩ መከላከያ ሚኒስቴር የፌዴራል መከላከያ ሚኒስቴር መሆን አይችልም። የሪፐብሊኩ ክፍለ ሀገር አዛዥ የፌዴራሉ የክልል አዛዥ መሆን አይችልም። ስትራክቸሩ፣ አሰራሩ፣ ህግጋቱ መቀየር አለባቸው። ያን እያፈረስን የቆየ ነው። እንግዲህ ይሄ አንድን ስርዓት የማፍረሱ ተግባር በተወሰኑ ዓመታት ተከውኖ የማያልቅ ጉዳይ መሆኑን ለመገንዘብ የፌዴራል ስርዓት ኢትዮጵያ ከጀመረች ዛሬ ከ30 ዓመት አልፏታል። ዛሬም ግን የፌዴራል ስርዓቱ ጥያቄዎች አሉበት። እዚህ ጋር ቀበሌ እዛ መሆን አለበት፣ እዚህ ጋር ቀበሌ እዚህ መሄድ አለበት የሚለው ጉዳይ ስርዓቱ ተሟጦ ተስተካክሎ አልተገነባም ማለት ነው። አንድን ስርዓት አፍርሰህ ሌላ ስርዓት መገንባት እንዲሁ በሆነ ጊዜ የሚከወን የሚያልቅ ጉዳይ አይደለም። ከነበረ ልምምድ፣ ከነበረ አሰራር፣ ከነበረ ግንኙነት መልክ ወጥቶ አዲስ ስርዓት ለመያዝ ጊዜ ይወስዳል እና ኢትዮጵያ የነበረችበት አካሄድ እኔ እመጣለሁ፣ ያንተን አፈርሳለሁ፣ ሌላኛው ይመጣል፣ የኔን ያፈርሳል። ይሄ ምን ፈጠረ? ኢንስቲትዩሽናል ዲኬው የተቋማት ቅቡልነት ገደለ። ሰው ፍርድ ቤትን፣ መከላከያ ሚኒስትርን፣ ፖሊስን ለማመን ይቸገራል። ምክንያቱም ይሄ ፖሊስ ግን አልተለማመደውም። አንደኛውን ሲያፈርስ የቆየ ፖሊስ፣ አንደኛውን ሲያፈርስ የቆየ መከላከያ ስለሆነ ዘላቂ ቅቡልነት ያለው ተቋም መሆን አልቻለም። ለምሳሌ በብዙ አፍሪካ ሀገራት ሪሰንትሊ ባለፉት 50 60 45 55 65 ዓመታት ውስጥ ነፃነታቸውን ያገኙ አፍሪካን ሀገራትን ብትወስድ ያኔ የነበራቸው ኮንስቲቱሽን ብዙዎቹ ሁሉ ማለት አይቻልም መንግስታት ሲቀየሩ አብሮ አይቀየርም። ለምሳሌ ጆሞ ኬንያታ እያሉ የነበረው የኬንያ ህገ መንግስት ኪባኪ ሲመጡ ወይም ኡሁሩ ሲመጣ ወይም ሩቶ ሲመጣ ያለ ህገ መንግስቱ ሰዎቹ ይቀያየራሉ፣ ተቋማቱ አሉ እና ቅቡልነት በንጽጽር ይሻላል። በእኛ ሁኔታ ግን ሰዎች ሲቀየሩ፣ መንግስታት ሲቀየሩ ስለሚያፈርሱት የተቋማት ቅቡልነት ከጊዜ ወደ ጊዜ ዲኬ ያድርጓል፣ በስብሷል፣ ርዷል፣ ፈርሷል ማለት ነው። አንዱ ችግር ይሄ ነው። ይሄ ምን አመጣ? ተቋማት የሚጠበቅባቸውን ኃላፊነት በቅጡ መወጣት እንዳይችሉ ያደርጋቸዋል። አንድ የትምህርት ሚኒስቴር በደንብ እንዳያስተምር፣ አንድ የጤና ጥበቃ ሚኒስቴር ስራውን እንዳይሰራ ያደርገዋል። ምክንያቱም በመፍረስና በመገንባት ሂደት ውስጥ ስላለ ማለት ነው። ሁለተኛው
አደጋ ወይም በዚህ መንሸራተት ውስጥ ጉልህ ሚና ያለው የካልቸራል ዲኬ ነው፣ የባህል መበስበስ ነው። የካልቸራል ዲኬ ሲባል እንግዲህ ኢትዮጵያ ብዙ አስደናቂ ባህሎች ያሉት ህዝብ ነው። ነገር ግን አሁን ያለውን ሁኔታ ስንመለከት ስራ የማይሰሩ፣ ስራ የማያሰሩ፣ ስራ የሚሰሩ ሰዎች የሚሳደቡ፣ ዕውቀት የሚጠሉ፣ ማድነቅ የሚተናነቃቸው፣ ምንም መልካም ነገር ቢያዩ፣ ምንም ቆንጆ ነገር ቢያዩ ማድነቅ የሚቸገሩ፣ ለመደማመጥ ምንም ስፔስ የሌላቸው ሰዎች እየተበራከቱ የመጡበት ዋናው ምክንያት ካልቸራል ዲኬ ያጋጥሟል። ሰው ሲሰራ፣ ሰው በእድሜው ተለቅ ሲል ማክበር፣ ማድመጥ፣ በእግር ስር ተቀምጦ መማር ቀርቶ ሁሉም ሰው የራሴ የሚለውን ድምፅ ለማሰማት ሌላውን ጃም ማድረግ፣ ማፈን፣ ሌላውን መደበቅ አዲስ ልምምድ እየሆነ መጣ። ይሄ ዲኬም በመካከላችን ያለ ትረስት፣ መካከላችን ያለ መተማመን፣ መደማመጥ በከፍተኛ ደረጃ እንዲዳከም አድርጓል። ስራ ስለማንወድ የመስራት የመትጋት ባህራችንም ቀንሷል። ሁለተኛው አደጋ ይሄ ነው። ሶስተኛው አደጋ የኢኮኖሚክ ድቀት ነው። የኢኮኖሚ መበስበስ ነው። ኢኮኖሚክ ዲኬ ነው። ይሄ ኢኮኖሚክ ዲኬ በብዙ መንገድ ሊገለጽ ይችላል። ግን አንድ ቀለል ያለ ኤግዛምፕል ለማንሳት በ1750 የዛሬ 250 ዓመታት ከዚያም በላይ ገደማ እንግሊዝ ግብርናው መለወጥ አለበት፣ መዘመን አለበት ብላ ሜካናይዜሽን ጀምራለች። ትራክተር፣ ኮምባይነር ጀምራለች። የመጀመሪያው ኢንዱስትሪያል ሪቮሉሽን የተጀመረው የዛሬ 275 ዓመት ገደማ ነው። ከ200 ዓመት በኋላ ዛሬ ኢትዮጵያ ትራክተር፣ ኮምባይነር ትላለች። በ10 ዓመት አይደለም፣ በ20 ዓመት አይደለም፣ በ100 ዓመት አይደለም፣ ከ200 ዓመት በላይ ነው ጋፑ። በማሽን ተጠቅሞ ማረስና በጉልበት ማረስ፣ በበሬ ማረስ በምርት ላይ የሚያመጣው ከፍተኛ ዲፍረንስ አለ። አንድ ሰው በዝናብ ወራት ትራክተር ያለው እንደሆነ ብዙ ሄክታሮች መሬት አለስልሶ ዝናብ ካገኘ በሁለተኛው ሶስተኛ ቀን ሊዘራበት ይችላል። በበሬ ከሆነ ግን ሊያዳርሰው አይችልም። ማሽን ባለመጠቀማችን ፍጥነት ቀንሷል፣ ምርታማነት ቀንሷል። በፍላጎትና በአቅርቦት መካከል ያለው ክፍተት እየሰፋ እንዲሄድ አድርጓል። ይሄን ያመጣው ደግሞ የኢኮኖሚክ ድቀቱ ነው፣ ኢኮኖሚክ ዲኬው ነው። በድምሩ አይስ የሚባለው ኢንስቲትዩሽኑ፣ ካልቸሩ፣ ኢኮኖሚክ ዲኬው ቪሽየስ ሰርክል ነው። አንደኛው ሲቀንስ አንደኛውን ይዞ ነው የሚወርደው። ለምሳሌ ኢኮኖሚ እየተዳከመ በሚሄድበት ሰዓት ሰዎች በችግር ውስጥ ሆነው የነበራቸውን ባህል መከባበር ሉዝ እያደረጉ ይሄዳሉ። ካልቸራል ዲኬው እያጋጠመ ሲሄድ ትረስት እየጠፋ ይሄዳል። መናቆር እየበዛ ይሄዳል። ተቋማት ቅቡልነታቸውን እያጡ እየወደቁ ይሄዳሉ። ይሄ ቪሽየስ ሰርክል ኢትዮጵያን በከፍተኛ ጋፕ አብራ ከነበረችባቸው ሀገራት ወደ ኋላ እንድትቀር አድርጓታል። ይሄን አፕሪሼት አድርጎ ይሄን አንደርስታንድ አድርጎ ይሄ ችግር እንዳለ አምኖ በምን መንገድ ደግሞ መፍታት እንዳለብኝ በሚል ነው እንግዲህ መጽሐፍ ለማመላከት የሚሞክረው። እነዚህን ችግሮች በዝርዝር ካየ በኋላ መውጫ መንገዶቹንም አብሮ ያመላክታልና ዋናው ችግር የሶስቱ ወሳኝ ፒላርስ መበስበስ ወይም ዲኬይ ማድረግ ነው ተብሎ ሊወሰድ ይችላል።